ስሜ እንዳልካቸው ሽፈራ ይባላል። ዱዳይ ካምፓኒ ውስጥ ሲኒየር አሴምብሊ ቴክኒሻን ነኝ። ዲስፕሌይ ሞተራችሁ ኦር ባትሪያችሁ እንዳይበላሽባችሁ የምታደርጉትን ጥንቃቄ ነው ማሳያችሁ። የመጀመሪያው ውሃ እንዳይገባባችሁ የራሱ የሆነ ከቨር አለው። ዝናብ ላይ ብትነዱት ችግር የለውም፣ ግን እዛ ቦታ ላይ ዝናብ የሚዘንብ ከሆነ ትታችሁ ተዋት። በይበልጥ ደግሞ ባትሪው ጋርና ከሞተሩ ጋር የሚመጣ ሶኬት ፒን ስላለ የሚሳካውን እሱ ላይ ጥንቃቄ ብታደርጉ እያስባለሁ። ወደ ሞተር ስንመጣ እዚህ ጋር የራሱ ኬብል አለ፣ ዋይንዲንግ አለ የተሰበሰበበት። እሱም እንደዚሁ ከፍ ባለበት ሰዓት ገመዱ በስር ስለሆነ ውሃ በሚገባበት ሰዓት ላይ ውስጥ ያሉ ዋይንዲንጎች ወይም ዲናሞች ስላሉ እነሱን ይጎዳብናል ማለት ነው። ስለዚህ ያ እንዳውም ከ15 ሳንቲም ከፍ ያለ ውሃ ውስጥ ባትገቡ ይመከራል። ይሄ ቻርጀሩ ነው፣ ባትሪው ደግሞ ይሄ ነው። እዚህ በሚገባበት ሰዓት ላይ ሾርት ይመጣል ማለት ነው። ስሜ ሰዓረ እባላለሁ። ሪፔር ኤንድ ሜንቴናንስ ነው የምሰራው። ከኔ ጋር የምታዩት ስለ ቻርጀር ነው እና ምን ማድረግ አለባችሁ ጥንቃቄ የሚለውን እነግራችኋለሁ ማለት ነው። ውስጡ ቻርጀሩ እንደዚህ ይመስላል። እነዚህ አንዳንዶቹ ኢንሱሌሽን አላቸው፣ አንዳንዶቹ ኢንሱሌሽን የሌላቸው አለ። ይሄ ያለው ኢንሱሌሽን አለው። ኢንሱሌሽንም ቢኖረው ውሃ መከላከል አይችልም 100% ማለት ነው። ለምን አየር እንዲገባለት ተብሎ የተሰሩ ቀዳዳዎች አሉ። ትላልቅ ኮምፖነንቱም ስላሉ እነሱ ጋርም ዳሜጅ ያደርሳል ማለት። እነዚህ ቀዳዳዎች የተሰሩት ለማቀዝቀዝ ስለሆነ በዚህኛው ስበው በዚህኛው ስለሚያስወጣ አየር ንጹህ አየር ይቀይርላታል ማለት ነው። ለዚህ በዚህ ከዘጋችሁት አየር የሚወስድበት ቦታ ያጣል ማለት ነው ፋሉ። ለዚህ ይሄንንም ጥንቃቄ አድርጉ። ቀጣይ ደግሞ ባይክ ላይ ስትሰኩ ምን ጥንቃቄ ማድረግ አለባችሁ የሚለውን አሳያችኋለሁ ማለት ነው። አሁን ማሳያችሁ ቅድሚያ ሁል ጊዜ ቻርጀር ሳንሰካ በፊት ብሬከር እንደበራ ማረጋገጥ አለብን ማለት ነው። አሁን የዚህኛው ባይክ ብሬከር በርቶ ነው ያለው ማለት ነው። አሁን ቀጣይ መሰካት እንችላለን። ቅድሚያ ስንሰካ ሁሌ ከባይክ ነው የሚሰካው፣ ምንም ነገር ሳናረግ በፊት ማለት ነው። ባይክ ላይ ከሰካ ነው በኋላ ግድግዳ ላይ ነው የምንሰካው ማለት ነው። እንደዚህ አይነት አሪፍ ሶኬት ቢሆን አሪፍ ነው። የሚነቃነቅ መሆን የለበትም። ከዛ ቻርጀሩ አረንጓዴ በርቶ ወደ ቀይ ይለውጣል። ቀይ ሲለውጥ ፋኑ እየሰራ ነው አይደለም የሚለውን ቼክ ማድረግ አለብን ሁሉ። ይሄኛው ጠቀሜታው ስዊች ኦን ነው። ቢጫውን በምንነካበት ሰዓት ላይ ይጠፋል ቻርጀሩ ማለት ነው። ቻርጀሩ በሚጠፋበት ሰዓት ላይ እነዚህ ቻርጀሮች ላይ ቀይ ፍላሽ ያባላል። እነዚህ ኖርማል ናቸው ማለት ነው። ፓወር ስላጣ ነው ቀይ ፍላሽ የሚያሳያችሁ ማለት ነው። ልክ ተመልሳችሁ ማብራት ከፈለጋችሁ ነጩን መንካት ነው። ልክ ነጩን በምትነኩበት ሰዓት ላይ እዚህ ቀይ ይበራል። ከዛ ቻርጀሩ አረንጓዴ በርቶ ወደ ቀይ ይለውጣል ማለት ነው።